ላክሰምበርግ በጣም ትንሽ ነገር ግን በዓለም ካሉ ሀብታም ሀገራት ቀዳሚዋ ናት። በላክሰምበርግ ከ15 ሰው አንዱ ሚሊዮነር ነው። በዚህ ደረጃ እንዴት የሚል ጥያቄ ልታነሱ ትችላላችሁ። ላክሰምበርግ በጣም ትልልቅ ለሚባሉ ድርጅቶችና ሀብታም ግለሰቦች የግብር እፎይታን ትሰጣለች። በዚህም ምክንያት ብዙ ባለጠጎችና ትላልቅ ድርጅቶች ሀብታቸውን በላክሰምበርግ ለማኖር ይመጣሉ። በከተማዋ የመኖሪያ ቤት ዋጋም ለተራ ግለሰብ የሚቀመስ አይደለም። ላክሰምበርግ ባለጠጋ ሀገር ብቻ ሳትሆን በጣም ንጹሕና ሰላማዊ የተጠበቀች ሀገር ነች። የከተማ ትራንስፖርት እንዲሁም ፈጣን የኢንተርኔት አገልግሎት በላክሰምበርግ ያለምንም ክፍያ በነፃ ለሕዝቡ አገልግሎት ይሰጣሉ። ላክሰምበርግ ፕሬዝዳንት የሌላትም ሀገር ናት። በተጨማሪም በአንድ ሀገር ከፍተኛ ቁጥር ያላቸው ሰዎች በሙሉ ክፍያ መኪና ገዝተው የሚገኙባት ሀገር ናት። ለባለሀብቶችና ለባለጠጎች የመኖሪያ ፈቃድ ቅድሚያ የምትሰጠው ላክሰምበርግ በአውሮፓ ከሚገኙ ዘመናዊ ቅይጡና ሰላማቸው ከተጠበቀ ከተሞች መካከል ዋነኛዋ ናት። ወደ ላክሰምበርግ ሂዱ ብትባሉ ፈቃደኛ ትሆናላችሁ?